ባለቤቱን ካልናቁ አጥሩን አይነቀንቁ። ሰላም ጤና ይስጥልን የተከበራችሁ የህድሞና ቲቪ ተከታታዮቻችን፣ በዛሬው ሳምንታዊ የወቅታዊ ሁኔታ ዳሰሳችን ባለቤቱን ባይንቁ አጥሩን አይነቀንቁ በሚል ርዕስ የብልጽግና ስርዓት ባለስልጣናት በሰፊው የኢትዮጵያ ህዝብ ላይ ካላቸው መረኑን የለቀቀ ንቀት በመነሳት በየጊዜውና በየአጋጣሚው የሚናገሯቸውን የበሬ ወለደ ዲስኩሮችን በተመለከተ ያዘጋጀነውን ልዩ ጥንቅር ነው የምናቀርብላችሁ። ህድሞና ቲቪን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን። በአብይ አህመድ የሚመራው የብልጽግና ፓርቲና በመስመራዊና በተዋረድ በስልጣን እርከን ላይ የሚገኙ ወታደራዊና ሲቪላዊ ባለስልጣናቱ በኢትዮጵያ ህዝብ ላይ መቀለዱን በደቦ ተያይዘውታል። ሀገሪቱ ውስጥ ሲከተሉት የቆዩት ዘረኛነትን ማዕከል ያደረገ አመራራቸው ቀጣይነቱ በህዝባዊ ተቃውሞ አደጋ ውስጥ ከገባ ሰነባብቷል። በህዝብ ዘንድ ተቀባይነት ያጣው ይህ ስርዓት ስልጣኔን ከውድቀት ታድጎ ህዝባዊ ተቀባይነቴን ያድስልኛል ከሚል እሳቤ በየጊዜው ከሚያነሳቸው የማደናገሪያ ስልቶች አንዱ በሕግም ሆነ በታሪክ ፍጹም ሊተገበር የማይችለውን የባህር በር ባለቤትነት ጥያቄን ማንሳትና ህዝቡን ከአንድ የጋራ አገራዊ ስሜት ለማሰባሰብ መሞከር ነው። ፋይሉ ተዘግቶ ዳግም ሊነሳ ከማይችልበት ሳጥን የተከተተውን የባህር በር ጉዳይ አቧራውን አራግፎ የኢትዮጵያን ህዝብ ለማነሳሳት መሞከር በተበላ ቁማር እንደ መጫወት ነው። የብልጽግና መሪዎች ያነሱት ጥያቄ የታሪክም ይሁን የዓለም አቀፍ ሕግ ድጋፍ የሌለው መሆኑን አሳምረው ያውቃሉ። በታሪክና በዓለም አቀፍ ሕግ የኤርትራ የባህር በር ባለቤትነት እንደሚገባቸው የሚተማመኑ ከሆኑ ቀላሉና አቋራጩ መንገድ ያዋጣናል ብለው ያመኑበትን ማንኛውም የመከራከሪያ ጭብጥ ይዘው ወደ ዓለም አቀፍ ፍርድ ቤት መቅረብ ነው። ሆኖም ይህን ተቀባይነት የሌለውን ጥያቄ ያነሱበት ምክንያት ለኢትዮጵያ ህዝብ የባህር በር ባለቤት ማድረግ እንደሚቻላቸው ከልብ አምነውበት ሳይሆን አማላይ ግን ደግሞ ሊተገበር የማይችለውን የባህር በር ጉዳይ በማንሳት የህዝቡን የትኩረት አቅጣጫ በማስቀየስ በስርዓታቸው ላይ ያነጣጠረውንና እያንገዳገዳቸው የሚገኘውን ህዝባዊ ተቃውሞ ለማርገብ ነው። ይህ ደግሞ ራሳቸውን ብቻ እንደ አዋቂና ብልህ፣ ሰፊውን የኢትዮጵያ ህዝብ ደግሞ እንደ ተላላ የመመልከታቸው ማረጋገጫ ነው። ይህን አንድነቱን አስከብሮ በጋራና በመቻቻል ሲኖር ለቆየውና አርቆ ለሚያስበው የኢትዮጵያ ህዝብ በእንቅርት ላይ ጆሮ ደግፍ ሲሆን፣ ብልጽግናዎች በዚህ ህዝብ ላይ ያላቸውን መረን የለቀቀ ንቀት የሚያንጸባርቅ ነው። የባህር በር ጥያቄ የኢትዮጵያ የህልውና ጥያቄ እንደሆነ ደጋግመው በመግለጽ ይህንንም በሕግ አሊያም በኃይል ተግባራዊ እንደሚያደርጉት ሲደነፉና ህዝብን ሲያነሳሱበት የከረሙት አጀንዳ ድሮም ሊሳካ እንደማይችል የሚያውቁት ቢሆንም በሐሰት የገነቡት ቅስቀሳ አለመሳካቱን የተገነዘበ ህዝብ ዳግም በቁጣ እንዳይነሳባቸው በመስጋት ስህተትን በስህተት ለማረም በመገደዳቸው መጣፊያው ሲያጥራቸው ለዓለም ማህበረሰብ የሚያቀርቡት ጥያቄና ለአገር ውስጥ የሚጠቀሙበት ፕሮፓጋንዳ ለየቅል መሆኑን እየተመለከትን ነው። ለዓለም ማህበረሰብ በሰላማዊ መንገድ የባህር በር ተጠቃሚነትን እየጠየቁ ለአገር ውስጥ ደግሞ ለጦርነት የሚገፋፋ ድንፋታና ፉከራ ያሰማሉ። የባህር በር ባለቤት ለመሆን የሚያስችላቸው ምንም አይነት ታሪካዊም ሆነ ሕጋዊ መብት ስለሌላቸው ደግሞ የኢትዮጵያን ህዝብ በፈጠራ ታሪክና በሐሰት እያደናገሩ የባህር በር ለማግኘት የሚያስችላቸው ድጋፍ እንዳገኙ አስመስለው በየአጋጣሚው መደስኮር ለፓርቲው ባለስልጣናት፣ የጦር አዛዦች እንዲሁም ለቅጥረኛ የሚዲያ ሰዎችና ልሂቃን የተሰጠ ጥብቅ የቤት ሥራ መሆኑን በተግባር እያየን ነው። የብልጽግና መንጋዎች ይህን በተመለከተ በየአጋጣሚው የሚደሰኩሯቸው ከታሪክም ሆነ ከሕግ ጋር ፍጹም የማይታወቁ የፈጠራ ትርክቶችና ሐሰቶች ማለቂያ የላቸውም። አባዱላ ገመዳና ዳንኤል ክብረት የመሳሰሉ አብይ ሲያስነጥሰው መሐረም ለማቀበል የሚሽቀዳደሙ አድርባዮች በቃለ መጠይቃቸው በየስብሰባው በመገናኛ ብዙሃንና ባገኟቸው አጋጣሚዎች ሁሉ የሚናገሯቸው የዚህ ቤት ሥራ አብነቶች ናቸው። የተከበራችሁ የዝግጅታችን ተከታታዮች፣ እነዚህ በኢትዮጵያ ህዝብ ላይ ከፍተኛ ንቀት ያደረባቸው የብልጽግና ስብስቦች በተዛባ የሐሰትና የፈጠራ ትርክትና ፕሮፓጋንዳ ህዝባዊ ትግሉን በማርገብ የስልጣን ዕድሜያቸውን ለማስቀጠል ቢጣጣሩም
ሁሉም እንኳን ባይባል አንዳንድ በዚህ ፕሮፓጋንዳ የሚሳሳት እንዳይኖር ከሚል ዓላማ የእነዚህን ሰዎች እብለት የሚያጋልጥና ሐቁን ቁልጭ አድርጎ የሚያስገነዝብ መሰናዶ ነው እንደ አብነት የምናቀርብላችሁ። በኤርትራ ለነጻነት ትግል ዓመታት በሻዕቢያ ምርኮ ስር በነበረበት ጊዜ ንቃተ ህሊናውን እንዳዳበረና የኤርትራውያን የነጻነት ትግል ፍትሐዊነትን አምኖ ተቀብሎ የኖረው አባዱላ ገመዳ የዚህ የደቦ እብለት አጋፋሪ ሆኖ ሲናገር መደመጡ የሚያሳፍር ቢሆንም እሱ ግን አይኑን በጨው አጥቦ ሲወሸክት ተስተውሏል። ከሰሞኑ በኢቲቪ ቀርቦ የተናገረው የዚህ እብለቱ ማሳያ ነው። አባዱላ ከሻዕቢያ ምርኮ መልስ ኢትዮጵያ ውስጥ በወያኔና በዚሁ አሁን ባለው ሥርዓት ውስጥ በለስ ቀንቶት ከአመራር እርከን ያልተለየ ራሱን እንደ እስስት እየቀያየረ በድሎት የሚኖር በመሆኑ ወዮለት ፍትሕ ላጣው በጦርነት በረሃብና በበሽታ ለሚሰቃየው ለሰፊው የኢትዮጵያ ሕዝብ እንጂ እሱ ዕድለኛ በመሆኑ ለሕዝብ ስቃይና መከራ ደንታ የለውም። በአሁኑ ጊዜ በአመራር ላይ ለመቀመጥ መቻሉ ዕድለኛ መሆኑንም ደረቱን ነፍቶ ለመናገር አልተግደረደረም። ስለ ራስ ሲናገሩ መግደርደር የጨዋነት ባህሪ መታያ ነውና፣ ይህ ባህሪ ግን ለአባዱላ ምኑም ስላልሆነ እንዲህ ሲል ተደምጧል። በዚህ ዘመን መሪ መሆን በጣም እድለኝነት ነው ብዬ አምናለሁ። እድለኛ የመሆኑ ጉዳይ ምንድን ነው? መሪነቱ በአጋጣሚ የወደቀ ሳይሆን በደንብ ዝግጅት የተደረገበት ስለሆነ፣ ሁለተኛ ትውልዱም ጠቅላይ ሚኒስትሩ ብቻ ሳይሆን በዚህ ውስጥ ያለው ትውልድ ቁጭትም ያለበት ትውልድ ስለሆነ፣ ቁጭቱ የፈጠረው ትውልድ ስለሆነ። አዎ አባዱላና ብጤዎቹ እድለኞች ናቸው። ሕዝቡ ግን ቁጭት ውስጥ ነው። ቁጭቱ ደግሞ ኢትዮጵያ እንዲህ ከመሰሉ ራስ ወዳድና ዘረኛ አመራሮች ስር መውደቋ ነው። ለዚህ እኮ ነው ከሰፊው ሕዝብ አብራክ የወጡ ታጋዮች ጠበንጃ በማነገብ ሥርዓቱን በመፋለም ቁጭታቸውን እየተወጡ የሚገኙት። በረሃ ለበረሃ እየተንከራተተ የብልጽግናን ሰራዊት እያራወጠና በገፍ እየማረከ ያለው ኢትዮጵያዊ እኮ ቁጭት የፈጠረው ትውልድ ስለሆነ ነው። አባዱላ በሻዕቢያ ተማርኮ በኤርትራ የትግል ሜዳ በቆየባቸው ዓመታት የኤርትራን የትግል ዓላማ፣ የሻዕቢያ አመራር ለኢትዮጵያ ሕዝብ ፍትሐዊ ትግል ያደርግ የነበረውን ድጋፍ እንዲሁም ሻዕቢያ አንዲትም አገር የጦር መሳሪያም ሆነ የገንዘብ ድጋፍ እንዳላደረገችለት አሳምሮ የሚያውቅ ነው። የዛሬና ያድርገውና ይህን አፉ ሞልቶ ምስክርነቱን ሲሰጥበት የነበረ ጉዳይ ነው። ተከታታይ የኢትዮጵያ ሥርዓቶች ባለሥልጣናት ግብፅ የሀገሪቱ ታሪካዊ ጠላት እንደሆነች አድርገው የኢትዮጵያን ሕዝብ ለማሳመን ለ10 ዓመታት ሲቀሰቅሱ ኑረዋል። በዚህ ፕሮፓጋንዳ ተቀጥያ በባህር በር ጥያቄያችን ኤርትራን የግብፅ ወዳጅ እንደሆነች አድርገን ሕዝቡን ካሳመን ነው በእኛ ላይ ያለው እምነት ይጨምራል የሚለው የአብይ አህመድ የቤት ሥራ ግን አባዱላን ስለ ኤርትራ የሚያውቀውን ተጨባጭ ሐቅ ለመካድ አስገደደው። እንዲህ ነበር ያለው። ለኤርትራ ነጻነት ከፍተኛ ድጋፍና ትግል ይደረግ ነበር። አሁን ቆይቼ የተለያዩ ነገሮችን ሳይ ለኤርትራ ነጻነት ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሆና በኢኮኖሚም በሌላም እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያን ከቀይ ባህር ለመነጠል የሚደረጉ ጥረቶች እንደሆኑ ነው የገባኝ። ይሄ ይህን የሚያረጋግጡ ጉዳዮች ምንድን ናቸው? ኤርትራ የአፍሪካ ህብረት አባል ነች። ኤርትራ የአረብ ሊግ አባል ነች። ግብጽ ደግሞ በአረብ ሊግ ላይ ትልቅ ተጽዕኖ ያላት ሀገር ነች። በብልጽግና አመራር ውስጥ ከዋሹ አይቀር በሬ ወለደ ካላሉ እንደ እምነት ማጉደል የሚያስቆጥር ይመስል አባዱላ ኤርትራን ከግብጽ ጋር አያይዞ ለመግለጽ ሲል ብቻ አፍሪካዊቷን ሀገር ኤርትራ የአረብ ሊግ አባል ናት ብሎ አትርፍ። ይህ ደግሞ ውሃ ያልነካው አዲስ የአባዱላ ገመዳ ፈጠራ ነው። አባዱላ ለአገሪቱ ቁንጮ መሪዎች ቅርበት ያለው ከፍተኛ የሥልጣን ቦታ ላይ ለዓመታት የቆየ ቢሆንም በሳልና አሳማኝ ፖለቲካዊ ደስኳሪ ለመሆን አልቻለም። የሚያካሂዳቸው ቃለ መጠይቆች በተጠና መልኩ ለዚያውም በግርመማ ብቻ በሚያሽቆጠቁታቸው ቅጥረኛ ጋዜጠኞች የሚካሄድ ስለሆነ
የልብ ልብ እየተሰማው የመናገር ዕድል ነው ያለው። እንዲያም ሆኖ ግን በመሃሉ ሐቁ ሲያፈተልክበት ይስተዋላል። ኤርትራ ነጻነቷን በሪፈረንደም ስታውጅ ለምንድን ነው ድርድር ያልተደረገው? ለምንድን ነው አሰብ እየሄደው የሚለው የሆነ ሚዲያ ጠይቆኝ ምክንያቱን አላቅም ያልኩ ስለማላቀው ነው። ምክንያቱም እኔ ተደራዳሪም ስላልነበርኩ፣ አንዱ ደግሞ ሲተቸኝ ነበር ባለስልጣን ሆኖ እንዴት ሳቀረበ የስልጣን ገደባችን አለ። መከላከያ ስለነበርክ ድርድሩን ታውቃለህ ማለት አላቅም። ድርድሩን ብቻ ሳይሆን ኢትዮ ኤርትራ ጦርነትም ለምን እንደተጀመረ ብዙ አላቅም። እንደ ወታደር መመሪያ ተቀብዬ ወደ ጦርነት ገባሁ እንጂ። ልክ ብለሃል አባዱላ። አንተ ዳሩ ምንም ዕውቀትና ንቃተ ህሊና ሳይኖርህ ለምን እንደምትዋጋም ሳታውቅ የገባህበት መሆኑን ራስህ በገለጽከው መሰረት በየትኛውም ሲቪላዊ ሕይወት መትጋት የማትችል ስለሆንክ መርጠኸው ይሆናል እንጂ ቀድሞውኑ ከምርኮ በኋላ ወደ ወታደር ቤት መመለስ አልነበረብህም። ወታደርነት ለቁርጠኞችና በአቋማቸው ለሚጸኑ ደፋሮች እንጂ ለሆዳደር ወላዋዮች የሚመጥሙ አይደለም። ድሮውንም ከምርኮኛ ወታደር ምን አይነት ወታደራዊ ብቃት ይጠበቃልና። በፖለቲካ አመራርም ብስለቱና ዕውቀቱ ሲያልፍም አይነካም። ግን የበላች ሆድ የበላችሁ ይከብዳታልና በል የተባልከውን ለመተንፈስ ከሚዲያ ፊት ቀረብክ። የተሰጠህን የቤት ሥራ በአግባቡ መተግበር ሲያቅትህ አላውቅም ማለትህ አለቃህን የሚያስከፋ ቢሆንም ሐቁ ግን እሱ ነው። የምታውቀውን እንኳ በነጻነት የመናገር መብት የሌለህ በገዛ ፍቃድህ የተጠፈርክ እስረኛ ነህና። ለዚህም ነው እንዴት መግለጽ እንዳለብህ ልታውቅ የማያስችሉ ጥያቄዎች የሚቀርቡልህ። እንዴት መግለጽ እንደምችል አላውቅም። ለምንድን ነው ያልተደራደር ነው? ለምንድን ነው በጊዜ ሁኔታዎችን አላየ ነው? ለምንድን ነው አሳልፈን የሰጠ ነው? ለምን የሚሉ ጥያቄዎች ይነሳሉ። አንድ አልነበርንም። ስለዚህ ከውስጣችን ስል ከኢትዮጵያ በተለያየ መንገድ እነሱን የሚያገለግል ባንዳነትም ነበር። ይሄ ነው ይሄን ያመጣው ብዬ ነው ማለት። አንተ ለምን በጊዜው አልተደራደርንም በማለት መቆጨት አይገባም። ምክንያቱም ያኔ በኢህአዴግ ውስጥ የኦሮሞን ሕዝብ ይወክላል ተብሎ በተደራጀው ኦህዴድ ውስጥ በመሳሪያነት የተመረጥክ አሻንጉሊት ስለነበርክ ለወቅቱ ጥልቅ ያለ እንዲህ አይነት ፖለቲካ ባይተዋር ነበርክና። ያኔ ሀገሪቱን ይመሩ የነበሩና ለዚህ የስሙላ ስልጣን ያበቁህና ያኔ እንደ ታቦት ትሰግድላቸው የነበሩት አሁን ለሌላ አለቃ በሎሌነት በማደርህ በባንዳነት የፈረጅካቸው አለቆችህ ግን የኤርትራ ነጻነት አዲስ አጀንዳ ሳይሆን የኤርትራ ሕዝብ የዚያ አንተና ብጤዎችህ የምትገኙበት በመቶ ሺዎች የሚቆጠሩ የኢትዮጵያ ወታደሮች የሞቱበት የዚያኑ ያህል የቆሰሉበትና የተማረኩበት የኤርትራ ሕዝብ ለነጻነቱ ለ30 ዓመታት ያካሄደው ፍትሐዊ ትግል ውጤት በመሆኑ ለድርድር የሚቀርብ የገበያ ሸቀጥ አለመሆኑን ያውቃሉና። ዝምታ ወርቅ ነው ይላሉ አበው ሲተርቱ። ይህ ደግሞ ባዶ ጭንቅላት አፍ ሲከፈት እንደሚጋለጥ የሚያስረዳ ቁም ነገር አዘል አባባል ነው። እንዲያ በመሆንህ ነው ታሪክን የዘባረከው እንጂ ኢትዮጵያ ለዘመናት ከእሷ ጋር የነበረውን ቀይ ባህር ማጣት ነበረባት ብዬ አላምንም። አንዳንድ ታሪኮች እንደሚያስረዱት ከሺህ ዓመታት በፊት እኮ ኢትዮጵያ ቀይ ባህር ያኔ ገና ዘመናዊነት ባልመጣበት ያኔ ገና ብዙ ኋላ ቀር በነበረበት ኢትዮጵያ እኮ በቀይ ባህርን ተጠቅማ የንግድ ልውውጥ ታደርግ ነበር። አይ አባዱላ፣ የሀገር ምስረታ ራሱን የቻለ ከጊዜና ሁኔታ ጋር የተሳሰረ ታሪክ አለው። እንዲሁ ከመሬት ተነስተህ አባዱላ ገመዳን ምናሴ የምትባልበት ሲያሻህ ደግሞ እንደገና አባዱላ የምትባልበት የሕፃናት ጨዋታ አይደለም። ከሺህ ዓመታት በፊትማ
አይደለምና ኢትዮጵያ ያቺው በምስረታ የምትበልጣት ኤርትራ እንኳን እንደ ሀገር አልተመሰረተችም ነበር። ዘመናዊቷ ኢትዮጵያ ለዚያውም የኦጋዴን ክልልን ሳታጠቃልል በ1896 ዓመተ ምህረት ነው በአጼ ምኒልክ የተመሰረተችው። ከዚያ በፊት ያቺው የሀገሪቱን ደጋማ አካባቢ ማለት አማራና ትግራይ ክልልን ብቻ ያካተተችው አቢሲኒያ ናት ትታወቅ የነበረችው። ኢትዮጵያ ያልከውን አርመን በአቢሲኒያ እንቀበልህና አቢሲኒያ በቀይ ባህር የንግድ ልውውጥ ታደርግ ስለነበር የባለቤትነት መብት ያሰጣታል የሚል ክርክርህ ደግሞ ሚዛንህን የሚያቀል ውሃ የማይቋጥር ቅሌት ነው። አቢሲኒያ እኮ ያኔ በቀይ ባህር ብቻ ሳይሆን በጅቡቲና በሶማሊያ የባህር ዳርቻዎች የንግድ ልውውጥ ታደርግ ነበር። እንደ አባባልህ ከሆነ እነዚህ የባህር ዳርቻዎች ላይም ኢትዮጵያ የባለቤትነት ድርሻ አላት ማለት ነው። ወደው አይስቁ። ሌላው ጠቅላይ ሚኒስትር አብይና አጫፋሪዎቹ በሕዝብ ላይ የሚያሳዩት አሳዛኝና አስገራሚ ጉዳይ ደግሞ በጠገበ ሆድ ውስጥ ረሃብተኛ የለም እንዲሉ በሚሊዮኖች የሚቆጠሩ ኢትዮጵያውያን ቁራሽ አሮባቸው አገሪቱ በግብርናው ዘርፍ ሞልቶ የተረፈ ስንዴን በማምረት ከልመናና ከእርዳታ ጠባቂነት እንደገላገሏት በህዳሴ ግድብ መጠናቀቅ የኢትዮጵያ ሕዝብ ረሃብ፣ ስቃይና መከራ ሁሉ አብሮ እንደተጠናቀቀ አፋቸው ሞልቶ መደስኮራቸው ነው። አባዱላም ይህን ነው እንደ በቀቀን የደገመው። የህዳሴ ግድብ ማለቅ፣ የሌሎቹ ግድቦች መጀመር፣ የኒኩለሩ፣ የማዳበሪያው፣ የኤርፖርቱ፣ የግብርናው ከልመናና ከስንዴ ፍለጋ መውጣት፣ የቡና ኤክስፖርት ማደግ፣ የማዕድን ማደግ፣ እነዚህ ሁሉ ያሳስባቸዋል። ዛሬ ኢትዮጵያ ያለችበት ደረጃ የትላንትናው አይደለችም። ህዝቡ እንዳልኩት ነው፣ ኢኮኖሚው ያንሰራራ ነው። በእነ አብይ አህመድ የምትመራው ኢትዮጵያ በታሪኳ እንዳሆኑ የብልጽግና ሥርዓት ዘመን ኢኮኖሚዋ ለማመን በሚያስቸግር መልኩ ሲሽመደመድ አልታየም። የኢኮኖሚ ባለሙያዎች ይህችው እና አብይ ከሰለጠኑት ጎራ ልናስገባት ምንም አልቀረን የሚሏት ኢትዮጵያ የላቀ ተከፋይ የሚባለው የዩኒቨርሲቲ ምሩቅን ጨምሮ የሕዝቧ የኑሮ ደረጃ ከድህነት ወለል በታች እንደሆነ ነው የሚገልጹት። በአሁኑ ጊዜ ሀገሪቱ ውስጥ ያለውን የዋጋ ግሽበትና የኑሮ ውድነትን የሚያውቀው እዚያ ውስጥ የሚኖረው ሰፊው ሕዝብ ብቻ ነው። እዚህ ላይ አባዱላ እሱ ባለው መንገድ ባይሆንም አንድ አጠቃላይ እውነት ተናግረዋል። እሱም ኢትዮጵያ ያለችበት ደረጃ እንደ ትናንትናው አለመሆኑን ነው። የዚህ አንዱ ማሳያ ከቅርብ ዓመታት በፊት 30 ብር ገደማ ይመነዘር የነበረው አንድ የአሜሪካ ዶላር ዛሬ ከ155 ብር በላይ እየተመነዘረ ነውና። የተከበራችሁ የዝግጅታችን ተከታታዮች በዚህ ጉዳይ ላይ ጠለቅ ያለ ግንዛቤ ለማግኘት ይረዳ ዘንድ ወቅታዊ የኢትዮጵያን የኢኮኖሚ ደረጃ በተመለከተ ዶክተር ሙሉጌታ ይልማ ለንባብ ካበቁት ጽሑፍ ውስጥ ቀንጨብ አድርገን አንኳሩን እናጋራችሁ። አንድ ኦክስፎርድ ዩኒቨርሲቲ ውስጥ የሚገኝ የምርምር ቲምና የተባበሩት መንግስታት የእድገት ፕሮግራም ማለትም ዩኤንዲፒ በጋራ ያጠኑት ጥናት ማለትም ግሎባል መልቲ ዳይሜንሽናል ፖቨርቲ ኢንዴክስ 2024 እንደሚያሳየው በኢትዮጵያ ውስጥ የድህነት መጠኑ 72 በመቶ እንደሆነ ነው። በሰብአዊነትና በእድገት ላይ አተኩሮ የሚሰራው በሰባት የአውሮፓ ሀገሮች የሚገኙ መንግስታዊ ያልሆኑ ድርጅቶችን ያቀፈው የ2015 ትብብር ማለትም አሊያንስ 2015 በመባል የሚጠራው ድርጅትም ኢትዮጵያ አሳሳቢ የሆነ ረሃብ የሚያጠቃት ሀገር እንደሆነች ነው ከአንድ ወር በፊት ባወጣው ግሎባል ሃንገር ኢንዴክስ 2025 ሪፖርት ላይ ይፋ ያደረገው። ድህነቱም እየበረታ ረሃቡም እየተስፋፋ ባለበት ሀገር ላይ ነው ስለ ተአምራዊ የኢኮኖሚ እድገትና የኢኮኖሚ ልማት ከጠቅላዩ አንደበት እየተደጋገመ ሲነገር የምንሰማው። የሚነገረው አገሪቱ በገንዘብ እየተለካ በየዓመቱ ስለምታመርተው ምርትና የኢኮኖሚ እንቅስቃሴ ማለትም ጂዲፒ ከሆነ ይህ ደግሞ የሰውን የኑሮ ደረጃ ሊያሳይ የሚችል መለኪያ ሊሆን አይችልም። ይህ በገንዘብ እየተለካ የሚቀርበው የአገሪቱ አጠቃላይ ምርት ለጠቅላላው ሕዝብ ተካፍሎ ለእያንዳንዱ ሰው በነፍስ ወከፍ የሚደርሰው ድርሻ ማለትም ጂዲፒ ፔር ካፒታ ነው የሰውን የኑሮ ደረጃ በተለይ የመግዛት አቅሙን ሊያሳይ የሚችል መለኪያ ተደርጎ የሚወሰደው።
በዚህ መለኪያ መሰረት ሲታይ ደግሞ የኢትዮጵያ የነፍስ ወከፍ ድርሻ ገቢ የኬንያን ግማሽ ነው የሚሆነው። እስከ አምና ድረስ ለ8 ዓመታት በተከታታይ የዓለም ባንክ ያቀረበው ዳታ እንደሚያሳየው ከሆነ ማለት ነው። ይህ ከኢትዮጵያ በእጥፍ በልጦ የሚታየው የኬንያ የነፍስ ወከፍ ገቢ በጥቅሉ የሚያሳየን ነገር ቢኖር የአንድ ኬንያዊ ኑሮ ከአንድ ኢትዮጵያዊ ኑሮ በእጥፍ እንደሚሻል ነው። የፍጆታ ዕቃዎችን፣ አገልግሎቶችንና ለኑሮ አስፈላጊ የሆኑ ፍላጎቶችን በተሻለ ሁኔታ አሟልቶ ለመኖር የሚያስችል ገቢ ወይ ገንዘብ እንደሚኖረው ነው። ወደ ጠቅላላው የዋጋ ግሽበት ከማለፋችን በፊት ግን ለግሽበቱ ገፊ ምክንያቶች ከሆኑት አንዱ የሆነውን የብር ምንዛሪ ማሽቆልቆል መናገሩ አስፈላጊ ይመስለኛል። ለማስታወስ ያህል የዛሬ 14 ወር ገደማ $1 በ56 ብር ገደማ ይመነዘር የነበረው ዛሬ ወደ 156 ብር ገደማ ይመነዘራል። ዶክተር ሙልጌታ ይልማ የዓለም አቀፍ የኢኮኖሚ ጥናቶችን ዋቢ በማድረግ የኢትዮጵያን የኑሮ ደረጃ ሀገሪቱ ውስጥ ካለው የኢኮኖሚ ሁኔታ ጋር በማያያዝ ሲገልጹ ደግሞ እንደ ኢትዮጵያ ያሉ በመጨረሻው የድህነት ደረጃ ላይ የሚገኙ አገሮችን ማለትም የሎው ኢንካም ካንትሪስ መካከለኛ ገቢን መሰረት በማድረግ ከድህነት ወለል በታች ላለመውረድ የአንድ ሰው ገቢ በቀን $3 መሆን እንዳለበት ነው የዓለም ባንክ የሚተምነው ወይም የሚያሰምርበት። በዝቅተኛ ደረጃ ለኑሮ አስፈላጊ ናቸው ተብለው የሚታሰቡትን ጉዳዮች ማለትም ምግብ፣ ልብስ፣ የቤት ክራይን የሚሸፍን አነስተኛ ገቢ ወይ ገንዘብ መሆኑ ነው። መደበኛ ከሚባለው የኑሮ ደረጃ ማለትም ስታንዳርድ ኦፍ ሊቪንግ በብዙ እጁ ወደ ታች የወረደ መሆኑን ግን ልብ ይሏል። $3 በወር $91.25 በብር ሲመነዘር 13687 ብር መሆኑ ነው። የአንድ ሰው ገቢ ከዚህ በታች ከሆነ ያ ሰው ከድህነት ወለል በታች ወርዷል፣ ምግቡንና ሌሎችንም ለኑሮ አስፈላጊ የሆኑ ነገሮችን አሟልቶ ለማግኘት ወደማይችልበት ደረጃ ላይ ይገኛል ማለት ይሆናል። ሁኔታውን በተጨባጭ ለመረዳት እንዲቻል በተወሰነ የደሞዝ ክልል ውስጥ የሚኖሩ ሰዎችን ደሞዝ ወስዶ ከድህነት ወለል ገቢ ማለትም ከ13687 ብር በወር ጋር ማነጻጸሩ አስፈላጊ ይመስለኛል። በቅርቡ ለመንግሥት ሠራተኞች ተጨምሯል ወይም ይጨምራል የተባለው የአንድ ዩኒቨርሲቲ ምሩቅ መነሻ ደሞዝና በዝቅተኛ ደረጃ ላይ የሚገኘው ደሞዝ ጥሩ መነሻ ሊሆን ይችላል። የአንድ ዩኒቨርሲቲ ምሩቅ መነሻ ደሞዝ 11500 ብር ሲሆን ዝቅተኛ የተባለው ደሞዝ ደግሞ 6000 ብር እንደሚሆን ነው የተናገረው። የዝቅተኛው ደሞዝ 6000 ብር የድህነት ወለል ገቢ ከሆነው ከግማሽ በታች ማለትም 44 በመቶ ብቻ ይሆናል ማለት ነው። በዚህ ደሞዝ ክልል ውስጥ የሚገኙ ሰዎች ጥልቅ የሆነ ድህነት ውስጥ የገቡ ሌላ ተጨማሪ ገቢ ወይም እርዳታ የሚያስፈልጋቸው ይሆናሉ። የዩኒቨርሲቲ ምሩቅ ደሞዝም ማለት 11500 ብር ከድህነት ወለል ገቢ ከሆነው 84 በመቶ ብቻ ነው የሚሆነው። ይህም የዩኒቨርሲቲ ምሩቁም ከድህነት ወለል በታች የሆነ ኑሮ የሚገፋው ማለት ነው። ተጨባጩ የኢትዮጵያ የኢኮኖሚ ሁኔታ የሕዝቡ የኑሮ ደረጃን ኑሮ መሬት ላይ ከሚጋፈጠው ሰፊው ሕዝብ አልፎ ዓለም አቀፍ የኢኮኖሚ ተቋማት እንዲቁልጭ አድርገው በሚገልጹበት ሁኔታ ነው። እንግዳውስ ብልጽግናዎች ሕዝቡ ከረሃብ ተገላግለዋል፣ የኑሮው ደረጃ ተሻሽለዋል፣ የኢትዮጵያ ኢኮኖሚ ከአፍሪካ ቀዳሚውን ስፍራ ይዟል ወዘትረፈ እያሉ ቱልቱላ እየነፉ የሚገኙት። ይሉሽን በሰማሽ ገበያ ባልወጣሽ የሚለውን ተረት እንዳንተረትባቸው ብልጽግናዎች ይሏቸውን እየሰሙ ነው አደባባይ በመውጣት እየወሸከቱ የሚገኙት። ባለቤቱን ባይንቁ አጥሩን አይነቀንቁ እንዲሉ እነሱ በቁንጣን ሲንጠራወዙ የሀገሪቱ ሀብት ባለቤት የሆነው ሰፊው የኢትዮጵያ ሕዝብ ግን የቤት ተመልካች መሆኑ ይሆን እንደ በላና እንደ ጠገበ የሚገለጽለት? አጃኢብ የሚያስብል ነው። ብልጽግናዎች ለምን አገሪቱንና ሕዝቧን ከእንዲህ አይነት ደረጃ እንዲወርቅ ፈረዱባት ለሚለው ጥያቄ አባዱላ ገመዳ ጣቶቹን ወደ እሱና ወደ ብልጽግና እያነጣጠረ ይህን በልሳኑ ቢናገረው ትክክለኛ መዳረሻው ይሆናል። እስኪ እናዳምጠው። ሁል ጊዜ ፖለቲከኛው የራሱን እሳቤ እንጂ ህዝቡ የት ነው ያለው ብሎ አያስብም። ህዝቡ በምን ሁኔታ ላይ አለ ብሎ አያስብም። መሰረቱ ሌላ ነው። የተከበራችሁ የህድሞና ቲቪ ተከታታዮች ለዛሬ የነበረን መሰናዶ ይህን ይመስል ነበር። ሰላም ጤና ይስጥልን።